እሺ ሌሊቱ እንዴት አለፈ? በኢራን ታሪክ ለመጀመሪያ ጊዜ የሀገሪቱ ህዝብ በእንደራሴዎቹ አማካኝነት የመረጣቸው ጠቅላይ ሚኒስትር መሐመድ ሞሳዴክ ዩናይትድ ስቴትስና ብሪታንያ በመሩና ባስተባበሩት መፈንቅለ መንግስት በ1953 ከስልጣን ሲወገዱ አሊ ሁሴን ኻሜኔይ ገና የ4 ዓመት ልጅ ነበሩ። የዩናይትድ ስቴትስና የብሪታንያን ግፍ ሻጥርና ሴራ የንጉሥ ሻህ መሐመድ ሬዛ ፓህሌቭን አለቅጥ የበዛ አሻንጉሊትነት ለእስልምና ሃይማኖት ደንታቢስነት ከ4 ዓመቱ ጀምሮ ሲሰማ ያደገ ወጣት የሻሁን አገዛዝ የሚደግፍ የለንደን ዋሽንግተኖችን ሴራ የሚያደንቅበት ምክንያት በርግጥ ሊኖር አይችልም። የህይወት ታሪካቸው እንደሚዘክረው የሻሁን አገዛዝ በመቃወማቸው 6 ታስረዋል፣ ተሰደዋል። በ1979 የቀድሞ መምህራቸው የመሯቸው እስላማዊ አብዮተኞች የሻሁን አገዛዝ አስወግደው ስልጣን ሲይዙ የ39 ዓመቱ ጎልማሳ ከአዳዲሶቹ ወሳኝ መሪዎች አንዱ ሆኑ። በ1981 መስጊድ ውስጥ ንግግር ሲያደርጉ በድምፅ መቅጃ ላይ የተጠመደ ቦምብ ፈንድቶ ቀኝ እጃቸው፣ ሳምባና አንደበታቸው ክፉኛ ቆስሎ ነበረ። የቅርብ ወዳጆቻቸው እንደሚሉት ኻሜኔይ አንዳንዴ እንዲያው አረፍ ዘና ቀለል ሲላቸው ፈጣሪ 2 ነፍስ ቢሰጥ ኖሮ እኔ ከተሰጣቸው አንዱ ነኝ ይላሉ አሉ። ከሞት ነው የተረፍኩት ለማለት። ቅዳሜ ግን በርግጥ አልተረፉም። ኔታንያሁ እንዳሉት ኻሜኔይ ለቴል አቪቭ፣ ዋሽንግተን፣ ምናልባትም ለሌሎች ምዕራባውያን ፖለቲከኞች አምባገነን፣ አሸባሪ፣ ጨካኝ ናቸው። የቀድሞው የኢራን ንጉሳዊ ቤተሰቦችን ጨምሮ እስላማዊ አብዮቱን የሚቃወሙ ኢራናውያንም በኻሜኔይ መገደል ደስታቸውን በአደባባይ ሰልፍ ገልጸዋል። መገደላቸው እንደተሰማ የእስራኤል አሜሪካኖች ቦምብ ሚሳይል በሚዘንብበት መሃል የቴህራን አደባባዮች ላጥለቀለቀው ኢራናዊ ለካራቺ፣ ለኢስላማባድ፣ ለካሽሚር፣ ለባግዳድ፣ ለባስራ፣ ለቤይሩት፣ ለደቡባዊ ቱርክ ህዝብ ግን ኻሜኔይ ጽኑ መንፈሳዊ መሪ፣ በተቀደሰው የረመዳን ወር የተሰዉ ክቡር ሰው ነበሩ። ለዶናልድ ትራምፕ ሐቁ ያው ተቃራኒው ነው። ሰውየው ገዳይ ናቸው። የቀድሞ የኢራን ሉዓላዊ መሪ አያቶላ ኻሜኔይ ሞቷል። ይህ ክፉ ጨካኝ ሰውዬ እጁ ላይ በመቶ ምናልባትም በሺህ የሚቆጠሩ አሜሪካው